አንበሳ እንዴት ነህ? ሁሉ መልካም ሁሉ መልካም ነው አለው። እንዴት ነህ? ብቻህን እያወራህ አይቻለሁ። ምን ነው? አዎ ብቻ በሀሳብ ሄጄ ነው። ከኑሮ አንፃር ኑሮ አስቸገረ? ኑሮ ከበደ? ማስቲ ጠጋ በል አውራኝ። እና ለብዙ ጊዜ ብቻዬ ነበር የምታገለው። እሺ። እና ተደጋጋሚ በቃ በመን እንትን አልኩ እና ስራ አስቸገረ። ምን ነህ ነው እንጂ እዚህ ካባ ላይ ከሲኖ ድንጋይ ወደቀ። ከዛ እችኛዋ ተሰበረች እና ሐኪም ቤት ብዙ ጊዜ ተመላለስ ብሎ ማስቲ ግባ ናዝስት በቃ በጣም ከባድ ሆኖብኝ በቃ እንደማ አውራት ያልኩ። አሁን እኮ ስመጣ ብቻህን እያወራህ ነው ያየሁህ እና ምን ነው እስኪ ላወራው ብዬ ተመልሼ ነው የመጣሁት። በደንብ አይተኸኛል ማለት አይቻለሁ። ወለካ ከሰው ያያል ማለት ነው። ከእንደ ጭራሹ ሰው የሚያይ አይመስለኝም። ለምን እንደ በቃ ሁሉ መኪና ነቶ ነው የሚሄደው። ወደ ጉዳይ ነው። አንድ ሰው ጠይቆኝ አያውቅም። እኔ ጌታ ይልቅ ሁላችንም የየራሳችን ችግር ስላለው ትንፋሽ ነው። ምንም ባታረግልኝ ይህን መጠየቅ በጣም ትልቅ ነገር። አሁን ከልጅነት ጀምሮ አስብ ነበረ ለመቀየር ከራሴ አልፌ ሰዎቹን ብረዳ ምናምን የሚል ነገር አስብ ነበር። እግዚአብሔር ያሳካዋል በሙሉ በቃ ምናልባት ከሂደት ከጊዜ በኋላ ምናምን ሊሆኑ ይችላል ይሆናል። ከዚህ በፊት በጣም ነው የለፋሁት። ሰው ቤት ብዙ ጊዜ ሰርቼ ነበር፣ አልሆነም። በቃ ሰራ ነበር፣ በሰው ቤት ሆቴል ሰራ ነበር። ምንም ማገኘው ነገር በጣም አነስተኛ ሆነ። አላረኩት፣ ተውኩት። ከዛ ሲደብረኝ ወደዚህ ወደ ካባ ገባሁ። ቤተሰብም ረዳ ነበረ። ቤተሰብ አባቴ በጣም ነበር ወደ አባቴ ክፍለ ሀገር ነበር። ተወሰነ ሰዓት እሱን ረዳ ነበር በፊት። አሁን እሱን ተውኩት። አቅም ነው ከአቅም አሁን ከእጅ ወደ አፍ ነው የምንኖረው። በአነስተኛ ኑሮ ማንም ደህና አደርክም ወይ አይልም። ደህና አደርክም ይናፍቃል አይደል? በጣም ይናፍቃል። አንተ መጠየቅ ራስህ እኔ በጣም ነው እንደ እድል ነው። ዋናው የስንት ዓመቴ ነው አዲስ አበባ አንድ ሰው እንደዚህ በእውነት ምናልባት ባንኮች ባንክ አካውንት ክፈት መንገድ ላይ ልክ ነው። አንዳንድ ቀን ራሳችን ልንገባበት ነው እንደ ባንኩ እኮ በአጠቃላይ እኔ አሁን ልነግርህ የምችለው ነገር እኛ ሰዎች ምንም ቋሚ የሌለን የተዋረድን ተራ ፍጥሮች ነው። የምሬን ነው የምልህ። ጊዜ ነው ከፍ ዝቅ የሚያደርግ ገባ። እኔ እዚህ ቆርቆሮ ውስጥ ዛሬ የተቀመጥኩት እግዚአብሔር ስላነገሰኝ ነው። አለቀ። ጊዜ ስለሆነ ነገ የት ቦታ እንደምደርስ አላውቅም። ገባ። ነገ ተዋርጄ ምን ላይ እንደምወድቅ አላውቅም። ፕሌንም ልትነዳ ትችላለህ፣ አይታወቅም ነው የምልህ። በቃ እሱ የእግዚአብሔር ነው። አንተም ደግሞ በምታመልከው በራስ ባላ ነገ የት እንደሚያደርስህ አናውቅ። ገባ። ዛሬ ያለህበትን ነገር አትወስነው ብዬ ተስፋ ነው ለሰው ልጅ አለ። ሌላ ምንም ሁላችንም ተስፋ ይዘን ነው የምንንቀሳቀሰው። ኤኒዌይ እንዳላደርግ እቺ ስንት ትመስላለች? 10,000 ብር ናት። ያንተ ነች። እግዚአብሔር ትልቅ ያደርግህና በትልቅ ነገር እንገናኝ። አሜን። እኔም አንተን ደስ ብሎ ፈካ ስትል አንተን ለማስደሰት ማለት ነው። ህልሜ ነውን ከሆነ ማለት ስልክን ሰተኝ እደውልልሃለሁ። እግዚአብሔር ያሳካዋል። ተያይዘን እናድጋለን ማለት እኔ ያው ፈጣሪ ብዙ ነገር የሚያሳይ ለአንድ ቁም ነገር ሲያስብ ነው እንጂ ዝም ብሎ አይደለም። ያው ለኔ አትጨነቅ፣ አላህ እያልክ አውራሽ። ያንተ ሃይማኖት እሱ ስለሆነ እሱ በራስ ብትመርቀኝ ነው ለኔ የሚደርስልኝ። እኔ ደግሞ መልእክተኛ ነኝ።
እኔ ድረስ ምርቃቴ ሁሉ ይድረስ። አሜን አሜን። እንዴ እኔ እንዳስደሰትከኝ ሁሉ ያላሰብኩ ነው ያልኩን ሁሉ እሺ በለ። አሜን አባት እሺ አስደሰትኩ። አይዋ ወይ አሁን ደግሞ አመሰግን። እሺ አይሰጥ ሁሉ በለ። ኧረ ፈጣሪ እንደው የለመንከውን ሁሉ እሺ በለ። አንድ ቀን እንዳያስከፋ፣ አንድ ቀን እንዳያሳፍረ። በእውነት እውነቴን ነው የምልህ። አንተ አሁን ለእኔ ኢትዮጵያን እንደረዳህ ያክል ይቁጠርልህ። መልእክተኛ ነኝ። እሺ ሰው ነው የሚልከኝ እንዳልኩ ሰው ነው የሚልክ። አዎ ሰው አግዝ እያለ ነው የሚልከኝ እና የእነሱን አደራ አምጥቼ ለእናንተ ምሰጠው። ገባ? እኔ ያዋጣሁት ሀሳብ እዚህ ነገር አንተ ደስ የሚልህ ነገር ምን ላድርግ? ለእኔ ምንም አታደርግ። አንተ ብቻ ራስህን ቀይረህ ነው ማየት የምፈልገው። ደስ ብሎ ነገ አሁን ዛሬ ብቻን እያወራህ አይደል ያገኘው፣ ነገ ደግሞ እየሳክ መንገድ ላይ ማግኘት ፈልጋለሁ። አንተ ደስ ብሎ ማለት ነው። እኔ ካንተ ምንም ፈልጌ አይደለም፣ እግዚአብሔር በሚያውቀው። እሺ ምንም ጥርጣሬ ውስጥ ላይ እንዳይገባ። በቅርብ ጊዜ ውስጥ ተቀይሬ ምናምን ታይኛለህ። ብሯ ትንሽ ናት፣ ምንም ልትቀይር የምትችል እንዳልሆነ ይቻላል። ፈጣሪ ግን ነገርም እኔም እሞክራለሁ። በቃ ሞክር። እሱን ነው እኔ የምፈልገው ወንድሜ። በጣም ነው የማመሰግነው የኔ ጌታ። በጣም በጣም እወዳለሁ፣ አከብራለሁ። ከዚህ በላይ መናገር ቃላት ያለ። እኔም እወዳለሁ። እሺ በቃ መሄድ ትችላለህ አሁን ወደ ፈለክበት ቦታ። ወንድም በላይ ወንድማ መልእክተኛው የኔ አባት እጄ እንዳይቀጠቅጥ አሁንም ስዘጋ በውድ